ሰላም ጤና ይስጥልኝ። በዚህ ቪዲዮ ውስጥ ስለ አካል ጉዳተኛ ህፃናት ትምህርት ህጎች እንወያያለን። በልጆ የትምህርት መርሃ ግብር ላይ ካልተስማሙ ምን ማድረግ አለቦት? ከዚህ በፊት ባሉት ቪዲዮዎች ስለ አካል ጉዳተኛ ህፃናት ትምህርት መመሪያዎች ተብራርቷል። ይህም የፌደራል መንግስት ህግ ስር የሚገኝ ሆኖ ስለ አካል ጉዳተኛ ህፃናት የመማር ማስተማር መብትን ያብራራል። በተጨማሪም በእነዚያ ቪዲዮዎች ስለ ህፃን ተኮር የትምህርት መርሃ ግብርን በሰፊው ተብራርቷል። እነዚያም ቪዲዮዎች እንዲመለከቱ እንመክራለን። ግን ስለ ልጆ የትምህርት መርሃ ግብር ካልተስማሙ ምን ማድረግ አለቦት? ማድረግ ያለቦት ነጥቦች የሚከተሉት ናቸው። በመጀመሪያ የህፃኑን ኬዝ ማኔጀር ያነጋግሩ። ከዚያም ስለ ጉዳዩ መወያየት እንደሚፈልጉ ቀጠሮ ይውሰዱ። ሲወያዩ የውይይቱን ነጥቦች በጽሁፍ ቢቀርቡ የተሻለ ይሆናል። ምክንያቱም ውይይቱን መዝግቦ በሰነድ ለማስቀመጥ ያግዛል። የህፃኑን ኬዝ ማኔጀር ለማነጋገር እገዛ ከፈለጉ ጠበቃዎትን ማነጋገር ይችላሉ። በጣም አስፈላጊው መታወቅ ያለበት ጉዳይ ይህ የልጆ የመጀመሪያ የትምህርት መርሃ ግብር ከሆነ እርስዎ ፈርሞ ሳያጸድቁ ሊተገበር አይችልም። ስለዚህ በሰነዱ ውስጥ ያልተግባቡበት ነገሮች ካሉ መጀመሪያ መወሰድ ያለበት እርምጃ ከህፃኑ የትምህርት ኮሚቴ ጋር መወያየት ያስፈልጋል። ይህ የመጀመሪያው ካልሆነ ግን እርስዎ በሰነዱን በ14 ቀናት ውስጥ ፈርሞ ካላጸደቁ ሰነዱ ወዲያውኑ ስራ ላይ ይውላል። ይህም ማለት ሰነዱ ደርሶት በ14 ቀናት ውስጥ አለመፈረሙን ካላሳወቁ ማለት ነው። ይህን ለማድረግ የቅድሚያ የጽሁፍ ማሳሰቢያ ሰነድ ሳጥን አልተስማማውም ወይም አልፈርምም፣ እምቢ፣ እቃወማለሁ የሚለው ላይ ምልክት በማድረግ ወይም በመምረጥ ሰነዱ ላይ ፈርመው በ14 ቀናት ውስጥ ወደ ትምህርት ቤቱ መመለስ ይጠበቅቦታል። ካልሆነ ሰነዱ ውስጥ የተካተቱት ለውጦች ወዲያውኑ ስራ ላይ ይውላሉ። የትምህርት መርሃ ግብሩ ውስጥ ከተካተቱት ነጥቦች መካከል ለምሳሌ የእቅድ ሰነዱ ፍላጎትዎን ካልተረዳ፣ የቃላት ችግር፣ የተሰጡ የህክምናዎች ግቦች፣ የተረዱ ጥረቶችን ወይም የህፃኑን ጥንካሬዎች የተገለጹበት ሁኔታ ላይ አለመስማማት ይችላሉ። ይህም በመርሃ ግብሩ እቅድ ውስጥ የተካተቱትን ነጥቦች ላይ ካልተስማሙ ተቃውሞውን ለትምህርት ቤቱ በጽሁፍ ከመግለጽ አይቆጠቡ። ይህን ማድረጎ ሰነዱ በሰዓቱ ስራ ላይ እንዳይውል ያቆማል። አንዳንዴ ሰነዱን አለመቀበሎን ከገለጹ በኋላ ከትምህርት መርሃ ግብሩ ኮሚቴ ጋር ስለዚህ ጉዳይ ለመወያየት ቀጠሮ በመያዝ የጋራ ግንዛቤ ላይ መድረስ ያስፈልጋል። ከኮሚቴው ጋር የሚደረግ አጭር ውይይት ችግሩን ይፈታል ብለን ተስፋ እናደርጋለን። ካልሆነ ግን የሚከተሉትን አማራጮች አሉት። አንደኛ፣ የሽምግልና ኮንፈረንስ። በአብዛኛው የትምህርት መርሃ ግብሩ ኮሚቴ ችግሮች እንዳይቀጥሉ የቀረቡትን ልዩነቶች ለመፍታት ይህ የመጀመሪያ እርምጃ ነው። ሁለተኛ፣ የትምህርት መርሃ ግብሩ ኮሚቴ እንዲሰበሰብ ማመቻቸት። አብዛኛውን ጊዜ ሶስተኛ ወገን በተለይም የክልል የትምህርት ቢሮ ስብሰባውን በመምራት እንዲሁም መፍትሄ እንዲመጣ እገዛ ያደርጋሉ። ሶስተኛ፣ ሽምግልና። ገለልተኛ ወገን በማገዝ ቅሬታው እንዲፈታ ጥረት ይደረጋል። አራተኛ፣ የልዩ የትምህርት ቅሬታዎች። የአካል ጉዳተኞች ተኮር ህግ ተጥሷል ብለው ካሰቡ ቅሬታውን በጽሁፍ ከነፍርማው ለሚኔሶታ የትምህርት ቢሮ የድጋፍና ቅሬታ መምሪያ ማቅረብ ይችላሉ። አምስተኛ፣ የውሳኔ ሂደት ቅሬታ። የውሳኔ ሂደቱ ላይም ቅሬታ ካሎት ለምሳሌ ስለ ማንነት፣ ስለ ግምገማ፣ ስለ ምደባ፣
ስለ የውሳኔ ሂደት ግልጽነት፣ ጊዜያዊ አማራጭ የትምህርት ምደባ ወይም ስለ ነጻ ተገቢ የህፃን ትምህርት አቅርቦት ቅሬታ ካሎት ቅሬታውን ማመልከት ይችላሉ። ስድስተኛ የመገለል ቅሬታ ዲስክሪሚኔሽን ኮምፕሌንት የልጆን አካል ጉዳተኝነት መሰረት በማድረግ መገለል ደርሶበታል ወይም ደርሶባታል ብለው ካመኑ ለክልል ትምህርት ቢሮ፣ ለሚኒሶታ የሰብአዊ መብት ክፍል ወይም ለአሜሪካን የትምህርት ክፍል ለሲቪል መብት ቢሮዎች ቅሬታን ማቅረብ ይችላሉ። በመጨረሻም ወላጆችና አሳዳጊዎች ከትምህርት ቤቶች ጋር የሚፈጠሩትን አለመግባባቶች ለመፍታት በርካታ አማራጮች አሉት። ሆኖም ግን በመጀመሪያ ለትምህርት ቤቱ ቅሬታንና ስጋቶችንም በማብራራት በጽሁፍ በማቅረብ መጀመር አስፈላጊ ይሆናል። አስታውሱ፣ ሁሌም ነገሮችን በሰነድ መያዝ አስፈላጊ ነው። ይህን አስመልክቶ ድጋፍ ካስፈለጎት ወይም ትምህርት ቤቱን ለማነጋገር ድጋፍ ካስፈለጎት እባክዎን ጠበቃዎትን ያነጋግሩ። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።